ጉለቶች እንዲታረሙ መልካም ተሞክሮች በቁጭት በመነሳሳት ወደ ሁሉም ቀይ ወደ ሁሉም ደጅ እንዲደርሱ ይጠበቃሉ። አንድ አይነት አመለካከት ይዞ እንዲወጡ በዚህ ልክ ስልጠና መስጠቱ እኛም እንደ ምክር ቤት በጣም አፕሪሼት የምናደርገው የግብርና ልማት ሰራተኞች የወሰዱትን የአቅም ግንባታ ስልጠና ተግባራዊ በማድረግ ለተጠቃሚነት እንዲተጉ አቶ ኡስማን ሶሮ ጥሪ ያቀረቡ። በተለይም የተቀናጀ ግብርና ለቤተሰብ ብልጽግና የልማት አቅጣጫን ተከትለን ጸጋን ወደ ሀብት፣ ሀብትን ወደ ውጤትና የዜጎች ተጠቃሚነት ማሳደግ ጉዟችንን ስኬቶች ለማስፋፋት ጉለቶችን ለማረም የጋራ መግባባት የምንፈጥርበት ወሳኝ የስልጠና መድረክ ነው። በማዕከላዊ ኢትዮጵያ ክልል ለግብርና ልማት ሰራተኞች ሲሰጥ የቆየውና ከ7600 በላይ ባለሙያዎችን ያሳተፈው የአቅም ግንባታ ስልጠና በወልቂጤ ክላስተር ፍጻሜውን አግኝቷል። በክልሉ ግብርና ቢሮ አስተባባሪነት በዱራሜ፣ ሆሳና፣ ወራቤ፣ ቡታጀራና ወልቂጤ ክላስተሮች ሲሰጥ በሰነበተው በዚህ ስልጠና ማጠቃለያ ላይ ለጉራጌና የም ዞኖች እንዲሁም ለቀቢና ልዩ ወረዳ ባለሙያዎች የተዘጋጀ መድረክ ተካሂዷል። በመድረኩ ላይ በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሶሮ ባደረጉት ንግግር ስልጠናው የክልሉን ግብርና ከኋላ ቀር አሰራር በማላቀቅ የቤተሰብ ብልጽግናን ለማረጋገጥና የገጠሙ ጉድለቶችን በማረም ጸጋን ወደ ሀብት ለመቀየር የተጀመረውን ክልላዊ ንቅናቄ የሚያግዝ መሆኑን ገልጿል። ይህ ስልጠና መድረክ ብዙ የምንማማርበት ስንሰራ የቆየን ብዙ ውስጣችን መነሳሳት የሚፈጠርበት ያጎደልን ደግሞ ቁጭት የምንፈጥርበት መድረክ ነው። ክልሉ ከተመሰረተ አጭር ጊዜ ቢሆንም በግብርናው ዘርፍ ለተመዘገቡ ተጨባጭ ስኬቶች የመንግስትን ፖሊሲ ከአርሶ አደሩ ጋር ያገናኙትን የልማት ጣቢያ ባለሙያዎች የጀርባ አጥንት መሆናቸውን ጠቅሰው ምስጋና አቅርበዋል። ክልላችን ምንም እንኳን ከተመሰረተ አጭር ጊዜ ቢሆንም በግብርናው ዘርፍ በርካታ ስኬታማ ተግባራትን አከናውነናል። ተጨባጭ ውጤቶችንም አምጥተናል። የህዝብ ጠቃሚነትንም ማረጋገጥ ጀምረናል። የዚህ ስኬት ባለቤቶች ተዋናዮች እናንተ ናችሁና ትልቅ ክብርና ምስጋና ይገባችኋል። በክልሉ ግብርናው ከምግብ ዋስትና ባለፈ ወደ ሀብት ምንጭነት መሸጋገሩን አርሶ አደሩ ለገበያ ለኢንዱስትሪና ለኤክስፖርት ማምረት መጀመሩን የገለጹት አቶ ኡስማን ቀደም ሲል ለቤት ውስጥ ማጣፈጫነት ብቻ ይውል የነበረው ሮዝመሪ በአሁኑ ወቅት የውጭ ምንዛሪ ማስገኘትና የስራ ዕድል ፈጠራ ምንጭ መሆኑን በምሳሌነት አንስተዋል። ትላንት ያልተለመደ ዛሬ ግን የኛ አዲስ ልምምድ የሆነ ትላንት የድስት ማጣፈጫ የነበረው ሮዝመሪ ዛሬ የዶላር ማምጫ የስራ ዕድል ምንጭ መሆን ችሏል። ይሄ የእናንተ የትጋት ውጤት ነውና በዚህ ልትኮሩ ይገባል፣ ክብርም ይገባችኋል። ይደገማል። እንደገና አንዴ ከፍ አድርጋችሁ የመጨረሻውን ጭብጨባ ለራሳችሁ። እነዚህ ተስፋ ሰጪ ውጤቶች በመደመር መንግስት ልዩ ትኩረትና በህዝቡ የተቀናጀ ጥረት የተገኙ መሆናቸውን በመጠቆም በተለይም በቴክኖሎጂ አጠቃቀም፣ በውሃ ተኮር ግብርና፣ በክላስተር አመራረት፣ በሌማት ትሩፋትና በአረንጓዴ አሻራ የተከናወኑ ተግባራትን ጠቅሷል። በቴክኖሎጂ አጠቃቀም፣ በውሃ ተኮር ግብርና ልማት፣ በክላስተር አመራረት፣ በሰብል፣ በፍራፍሬ፣ በአትክልት እንዲሁም የሌማት ትሩፋት የአረንጓዴ አሻራ ልማት ስራዎቻችን ከፍተኛ ተስፋ ሰጪ ውጤቶች የተመዘገቡበት ጊዜ ነበር። በትንሽ መሬት ከፍተኛ ምርትና ዋጋ የሚሰጡ አዳዲስ ኢኒሼቲቮችን በሁሉም አካባቢዎች የማስፋፋት ስራ መጀመሩን ያብራሩት ኃላፊው የልማት ሰራተኞች በስልጠናው ያገኙትን አቅም በቁጭት ተጠቅመው የተመዘገቡ ስኬቶችን እንዲያስቀጥሉና ለህዝብ ተጠቃሚነት በትጋት እንዲሰሩ ጥሪ አቅርበዋል። አንድ አይነት አመለካከት ይዞ እንዲወጡ
በዚህ ልክ ስልጠና መስጠቱ እኛም እንደ ምክር ቤት በጣም አፕሪሼት የምናደርገው ተግባር ነው። ከዛ ውጭ የቢሮ ኃላፊም ዛሬ የአምስተኛ ጊዜያቸው ነው። እውነት ለመናገር መድከምን ታሪክ ያደረጉ መሪ ናቸው። ለእኛ በጣም ትምህርት የሚሰጡ የቢሮ ኃላፊ ናቸው። 2-3 መድረኮች እንኳን ተከታታይ ስንመራ ምን ያክል እንደሚያደርግም ያው መሪ ሆነን ያየነው እኛ በደንብ እናውቀዋለን። ዛሬ ለአምስተኛ ዙር ምንም አይነት መድከም መሰላቸት ሳይኖር በዚህ በተደራጀ መልኩ እውነት ለመናገር ለሰራተኛው ትልቅ ክብር እንዳላቸው አንዱ ማሳያ ይሄ ነው። ክልላችን ይሄ ከተጠቀሙበት ባለሙያ ይሄ እድሉ ከተጠቀመ አጠቃላይ ያቀናቸው እቅዶች ሲገለጹ የነበሩ 6ቱ የግብርና ምሰሶዎች ሲደመር 15ቱ የግብርና ኢኒሼቲቮች በአጭር ጊዜ ውስጥ በክልላችን ተግባራዊ ለማድረግ ሰፊ እድልም አለ። ጅማሮ ስራዎችም ስላሉ ለባለሙያው ትልቅ እድል ነውና ባለሙያው በደንብ ሊጠቀም ይገባል። ክልሉ በጀመሩ መንገድ የበለጠ አጠናክሮ ሊሄድ ይኖርበታል የሚል ነገር ስላለ ነው። ግን በዋናነት እንደ ማዕከላዊ ኢትዮጵያ የእኛ አርሶ አደር ድህነት አይበቃውም የሚለው ነገር እኛ ካልቆረጥን ማን ነው የሚቆጥረው? በጣም ኢንቴሌክቹዋል የሆነ ማህበረሰብ ያለበት ኢንተርፕረነር የሆነ ማህበረሰብ ያለበት ክልል ውስጥ ላይ ሆነ ድህነት እዚህ ቤት ውስጥ ያለን ሰዎች ካልታገል ነው ካላሸነፍ ነው ለማን ነው የሚሰጠው? ቅድም አንድ ወንድም ክብር ብሏል። ክብር ጀምሮ ስንሰራ ነው የምንከበረው። ካልሰራ ማንም ያከብረው። የሚሰራ ሙያተኛ ቀድሞ የነበሩ ሙያተኞች እስቲ ነው ስማቸው ይነሳል። በሆነ ቀበሌ ላይ ሲገባ እነሱ የጣሉት አሻራ ነው። ይሄ ቡና፣ ይሄ ፍራፍሬ፣ ይሄ ብሎ ይረዝራል። ከዚህ በላይ ክብር አለ። ካልሰራን 1000 ዓመት እዛ ቀበሌ ብንኖር ዞን ላይ ብንመራ ብንድን የሚያስታውሰን ነው። ሶ ክብር ከራሳችን ኢንቲቲ ራሳችን ከምንሰጠው ቫልዩ ከምንሰራው ስራ ጋር ተያይዞ የሚታሰር ከመሆኑ አኳያ ክብራችን ያለው በራሳችን እጅ ነው። አርሶ አደሩ ሲቀየር፣ አርሶ አደሩ ሲለወጥ ከዛ በላይ ክብር አለ።